ይህ ቤተ አብሲኒያ ኦንላይን የቋንቋ ትምህርት ቤት ነው። ከየትኛውም ዓለም ዳርቻ ባሉበት ሆኖ የሚፈልጉትን ትምህርት ከጠዋቱ 12 ሰዓት እስከ ሌሊቱ 8 ሰዓት ድረስ እንደ ፍላጎቶ በመረጡት ሰዓት በግልና በግሩፕ ይማሩ። መልካም ቆይታ። ቤተ አብሲኒያ የሁሉም ምርጫ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? በያላችሁበት ዓለም ሁሉ ሰላማችሁ ብዝት ይበልልኝ። በዛሬ ክላሳችን እንደምትመለከቱት ከኤስ እስከ ዜድ ያሉ ፊደሎች እንደማን እንደሚነበቡና ከዛ ደግሞ እንዴት እንደሚነበቡ እንመለከታለን ማለት ነው። እዚህ ጋር እንደምትመለከቷቸው ፊደሎቹ ናቸው፣ ዋና ፊደሎቹ ናቸው። እዚህ ጋር ደግሞ የምትመለከቷቸው የሚወክሏቸው ፊደሎች ናቸው። ፎር ኤግዛምፕል ባለፈውም ያው በደንብ ተመልክተናል ማለት ነው። ለምሳሌ ኤስ ፊደል ሰን ነው የሚወክልልን ማለት ነው። ነገር ግን ኤስ ፊደል ኤስን ብቻ ሰም፣ ሱም፣ ሲም፣ ሳም፣ ሴም፣ ስም፣ ሶም ማድረግ አንችልም። ታዲያ እንዴት እናደርጋለን? ባለፈው እንዳየነው ማለት ነው። ሰ ስንል ያው አናባቢ ፊደል እንደዚህ በቀይ የምትመለከቷቸው ማለት ነው አናባቢ ፊደሎች ናቸው። በቀይ የምትመለከቷቸው ፊደሎችን እየጨመርን ከሰ እስከ ሶ ይሆንልናል። ቲም ከተ እስከ ቶ ይሆንልናል ማለት ነው። ስለዚህ በዚህ መሰረት እዚህ ጋር እንደምንመለከተው እንግዲህ ኤስ እንደ ሰ ይነበባል ወይም እንደ ሸ ይነበባል። እንደ ሸ እንዴት እንደሚነበብ ደግሞ በቀጣይ ክፍለ ጊዜ ማሳያቸው ይሆናል ማለት ነው። ቲ እንደ ተ ይነበብልናል። ቪ እንደ ዩ እንደ ኡ ይነበብልናል። ነገር ግን ይሄ ምንድን ነው? ቫውል ሌተር ነው። ቫውል ሌተር ማለት አናባቢ ፊደል ነው። ለምሳሌ ተመልከቱት። እዚህ ላይ አናባቢ ነው። የሁለተኛን ፊደሎች በማናበብ ነው የሚያገለግለን። ብቻውን ግን በስም መጀመሪያ ላይ ሆኖ ከመጣ ወይም በቃል መጀመሪያ ላይ ሆኖ ከመጣ ኡ ብለን እናነበዋለን ማለት ነው። ከቃል መሃል ላይ ሆኖ ግን ብዙ ጊዜ ከቃል መሃል ላይ ሆኖ ከመጣ እንደ ሁለተኛ ፊደል ከኋላ ያለውን ፊደል ለምሳሌ ከኋላ ያለው ፊደል ኤስ ከሆነ ሱ ብለን እናነበዋለን። ነገር ግን በቃሉ መጀመሪያ ላይ ከመጣስ ምን እናደርጋለን? ይኸው እዚህ ጋር እንደምትመለከቱት ኡ ብለን እናነባዋለን ማለት ነው። ስለዚህ አምስቱን ፊደሎች እየተመለከትነው በቅደም ተከተል ማለት ነው። ኢን ኤ ብለን እናነባታለን። ዩን ኡ ብለን እናነባዋለን። አይን ኢ ብለን እናነባዋለን። ኤን አ ብለን እናነባዋለን። ይህን በተመሳሳይ ኦን ደግሞ ኦ ብለን እናነባዋለን። አምስቱ ቫውል ሌተሮች በስም መጀመሪያ ላይ ሆነው ከመጡ ላይክ አሁን እንደነገርኳችሁ እናነባቸዋለን። ከስሙ ቀጥሎ ወይም ደግሞ ከፊደሎች ቀጥሎ ከቃል ቀጥሎ ከመጡልን ግን ኢ ከሆነ እንደ ሰ ወይም ደግሞ እንደ ሴ እናነባለን። እንደ ሴ እንዴት እንደምናነባው እንመለከታለን። ሁለተኛ ላይ ሆኖ ከመጣ ዩ ሱ ብለን እናነባለን። አይን ደግሞ ሲ ብለን እናነባታለን። ኤን ደግሞ ኤ፣ ኢን ሴ፣ ኦን ደግሞ ሶ ብለን እናነባለን። ስለዚህ በቃል መጀመሪያ ሲመጡ እንዴት እንደምናነባቸው አየን ማለት ነው። በቃል ቀጥሎ ሲመጡ ደግሞ ከቃል ቀጥሎ ሲመጡ እንዴት እንደምናነባቸው በዚህ መልኩ ሁነን አርገን እናነባቸዋለን ማለት ነው። በዚህ መሰረት ይሄው ከዚህ ጋር እንደምትመለከቱት ኤስ እንደ ሰ ይነበባል ወይም እንደ ሸ፣ ቲ እንደ ተ ይነበባል፣ ዩ እንደ ኡ ይነበባል፣ ቪ እንደ ቨ ይነበባል፣ ደብሊው እንደ ወ ይነበባል፣ ኤክስ ነው የሚባለው። በጽሁፍም ሲመጣ ኤክስ ነው። ኤክሰለንት ወይም ኤግዛምፕል ብለን ብንጽፈው ለምሳሌ ኤክሰርሳይዝ ብለን ስንጽፍ ኤክስን ብቻውን ኤክሰርሳይዝ ብለን ኤክስን ኤክስ ብለን እናነባዋለን ማለት ነው። እሺ ዋይን እንደ የ እናነባዋለን፣ ዜድን ደግሞ እንደ ዘ እናነባዋለን ማለት ነው። በዚህ መሰረት ኤስን እንደ ሰ ስናነበው ከሰ እስከ ሶ ያሉ ፊደሎችን ይወክልልናል። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይህ ማለት ኢ እንደ ሰ ያነበበችልን ኢ ናት ማለት ነው። ሱ ያደረገልን ዩ ነው ማለት ነው። ሲ ያደረገልን አይ ነው ማለት ነው። ሳ ያደረገልን ኤ ነው ማለት ነው። ሴ ያደረገልን ኢ ነው። ሶ ያደረገልን ደግሞ ኦ ነው ማለት ነው። ስድስተኛ ፊደሎች አናባቢ የላቸውም ማለት ነው። ከዛ ተን እንመለከታለን። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ይህ ማለት አሁን ተ ብለን ስንጽፍ ቲኢ ብለን ነው ምንጽፍ። ለምሳሌ ተ ወይም ደግሞ ተመስገን ብለን ብንጽፍ አሁን ቲኢ ብለን ነው ምንጀምር ማለት ነው። ቱ ቲዩ ብለን ነው ምንጀምር። ቲ ስንል ቲአይ ብለን ነው ምንጀምር። ታ ስንል ቲኤ ብለን ነው ምንጀምር። ቴ ስንል ቲኢ ብለን ነው ምንጀምር።
ት ስንል ደግሞ ቲ ብቻ ነው። ቶ ስንል ቲኦ ብለን ነው ምንጽፍ። ለምሳሌ ቶማቶ ማለት ቲማቲም ማለት ነው። ቶማቶ ብዬ ብጽፋው ቲኦ ብዬ ነው የምጀምረው ማለት ነው። ከዛ ዩ ፊደል እንደ ኡ ነው። ይኸው እዚህ ጋር ኡ ብሎ ነው ያነበበልን። ሁለተኛ ፊደል ስናነበብ ቫውል ሌተር ነው ወይም አናባቢ ፊደል ስለሆነ ኡ ብቻ ሆኖ ይቀራል ማለት ነው። ቪ እዚህ ጋር እንደምትመለከቱት ቪ እንደ ቨ ይነበብልናል። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ እንላለን። በተመሳሳይ አንደኛን ፊደሎች ይኸው ኢ ነው። በቃ በአንደኛ ፊደል የሚያስነብብልን ኢ ነው ማለት ነው። ሁለተኛ ፊደል ዩ ነው። ሶስተኛ ፊደል አይ ነው። አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ አናባቢ የለውም፣ ሰባተኛ ኦ ፊደል ነው ማለት ነው። እሺ ደብሊው እንደ ወ ነው የሚነበብልን። ይሄንን ደግሞ አልጻፉትም ይቅርታ፣ እንደ ወ እናነባዋለን። ስለዚህ ወ ስንል ይሄው ላይክ እንደ ቅድሙ ነው የምንጽፈው ማለት ነው። ይሄው ወ ስንል ደብሊው ኢ፣ ው ስንል ደብሊው ዩ፣ ዊ ስንል ደብሊው እችን አይ፣ ዋ ስንል ደብሊው ኤ፣ ወ ስንል ደብሊው ኢ፣ ው ስንል ደብሊው ብቻ፣ ወ ስንል ደብሊው ኦ ይሆንልናል ማለት ነው። ወይም እዚህ ጋር በአንድ አይነት ከለር እንዲሆኑልን እችንን እንግዲህ እዚህ ጋር ማነው ታነብብልን? ኢ ፊደል ነች ማለት ነው። እዚህ ጋርስ ማነው የሚያነብብልን? ዩ ፊደል ነው ማለት ነው። ላይክ እንደዚህ እዚህ ጋር አይ ፊደል አንድ አይነት እንዲሆኑላችሁ ነው እንደዚህ እንጽፍላችሁ። እዚህ ጋር ኤ ፊደል ማለት ነው። እዚህ ጋር ኢ ፊደል ነው። እዚህ ጋር ኦ ፊደል ሆኖ ዎ ይሆንልናል ማለት ነው። ስለዚህ ዋት ብዬ ብጽፍ አሁን ይሄ ዋ ስ ደብሊው ኤ ብዬ ነው የምጀምር ማለት ነው። ዋ ስ ደብሊው ኤ ብዬ ነው የምጀምር ማለት ነው። እዚህ ጋር ኤክስ ያው ኤክስ ነው። ዋይ ፊደል ደግሞ እንደ የ ይነበብልናል። ስለዚህ የ ስንል የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ በኮመን ናቸው። እዚህ ጋር ደግሞ ኤች ነው። ማን ነው? ዜድ ነው። ዜድ እንደዛ ይነበብልናል። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ እንላለን ማለት ነው። በዚህ መሰረት እንግዲህ ፊደሎቹን ጠቅላላ ከሀ እስከ ፐ ማንን እንደሚወክሉ በዚህ በሶስት ክፍል አይተናል ማለት ነው። ክፍል 1፣ ክፍል 2 እና ክፍል 3 አድርጌ አሳይቻችኋለሁ ማለት ነው። በዚህ መሰረት በደንብ አድርጋችሁ ታነባላችሁ። ከዛስ እንግሊዘኛን በደንብ ማንበብ እንችላለን ማለት ነው። በቃ በቀላሉ እንግሊዘኛ ለማንበብ እነኝን ፊደሎች ካላወቃችሁ ማንበብ አትችሉም ማለት ነው። ሶ እነዚህን ማወቅ ግዴታ ይላችኋል ማለት ነው። በዚህ መሰረት እንግዲህ የቀሩን ፊደል አሉ። ለምሳሌ ጨ ፊደል፣ ቸ ፊደል፣ ሸ ፊደል፣ ኘ ፊደል ይቀሩናል። እነሱን ፊደል ደግሞ በክፍል 4 አሳያችኋለሁ። ሸ ስንል እንዴት እንደምንጠቀም እነዚህን 4 ያልኳችሁን ማለት ነው። ማንን ማለት ነው? በመጀመሪያ የምናያቸው የቀሩን ፊደሎች አሁን ሸ ፊደል፣ ቸ ፊደል፣ ኘ ፊደል፣ ከዛ ዠ ፊደል፣ ጨ ፊደል፣ ጸ ፊደል ሆነው ይቀሩናል። እነኝን ፊደሎች በቀጣይ የምንመለከት ይሆናል ማለት ነው። በክፍል 4 እነኝን ፊደሎች የምንመለከት ይሆናል። ነገር ግን ፊደሎች ከኤ ጀምሮ እስከ ዜድ ያሉ ፊደሎች ማንን ወክለው እንደሚነበቡ በክፍል 1፣ ክፍል 2፣ ክፍል 3 ብዬ አስቀምጬላችኋለሁ። በክፍል 4 ደግሞ ዳብል የሆኑ ፊደሎች ወይም ደግሞ ስፔሻል ቫውል የሚጠቀሙ ፊደሎችን እንመለከታለን። ስፔሻል ቫውል ማለት ቫውል ፊደል ያልሆኑ ነገር ግን በስፔሻል እነሱን የሚያካትቱ ፊደሎች ማለት ነው። እነሱን በቀጣይ እንመለከታለን። ነገር ግን ዋና ቫውል ፊደሎች ማን ናቸው? ኢ፣ ዩ፣ አይ፣ ኤ እና ኦ ናቸው ማለት ነው። 5ቱ አናባቢ ፊደሎች ናቸው። 21ዱ ደግሞ ተነባቢ ፊደሎች ናቸው። እነዚህን ወክለው ሙሉ ወርድ ማንበብ እንችላለን፣ መጻፍ እንችላለን። ስንናገርም እነዚህን ስንጽፍ እነዚህን ፊደሎች እያስገባን ሙሉ ለሙሉ እንግሊዘኛን ማወቅ እንችላለን ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። ቴንኪው፣ አመሰግናለሁ። ሁላችሁም ላይክ፣ ኮሜንት፣ ሰብስክራይብ እንዲሁም ሼር አድርጉ። ያው ለኛ እንደዚህ ስንታረጉ ለኛ እንደ ደሞዝ ነውና ለእናንተ ግን ምንም ወጪ የለውም። ሰብስክራይብ ማድረግ ለኛ ሞቲቬት ነው፣ ያነሳሳናል። ሁላችሁም ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት እንድታደርጉ ጠይቃለሁ።
ከዚህ በመቀጠል በኦንላይን በቀጥታ መማር የምትፈልጉ ማለት ነው እዚህ ስር ላይ ባስቀመጡላችሁ ስልክ ቁጥር ወይም ዲስክሪፕሽን ላይ ባለው ስልክ ቁጥር በመደወል በቀጥታ ትምህርታችሁን መማር ትችላላችሁ። የመማር ማስተማሩ ሁኔታ ደግሞ ማንኛውም ተማሪ የትኛውም ሀገር ላይ ሆኖ በፈለገው ሰዓት ነው የምትማሩት፣ በምትመርጡት ሰዓት ነው የምትማሩት። ማለትም ከጠዋቱ 12 ሰዓት ጀምሮ እስከ ሌሊቱ 8 ሰዓት ድረስ በኢትዮጵያ አቆጣጠር ትምህርቶችን እንሰጣለን። ከየትኛውም ሀገር ሆናችሁ መማር ትችላላችሁ። የምናስተምርበት ዘዴ በጎግል ሚት እና በዙም አፕሊኬሽን ነው። በጣም ትወዱታላችሁ። ሁላችሁም በመደወል መማር ትችላላችሁ ማለት ነው። ቴንኪው፣ አመሰግናለሁ። መልካም ጊዜ